ሰውነቱ ምግብን እንዴት ወደ አይነ ምድር ሰገራ ይቀይረዋል? የሰው ልጅ የምግብ መፈጨት ስርዓት። ሰውነቱ ምግብን እንዴት ወደ አይነ ምድር ሰገራ ይቀይረዋል? ምግብ በሚታኘክበት ጊዜ ሜካኒካዊ የልምጭት የመፈጨት ሂደት በአፍ ውስጥ ይጀምራል። ምግብ ከምራቅ ጋር በሚቀላቀልበት ጊዜ ኬሚካላዊ የመፈጨት ሂደት በአፍ ውስጥ ይጀምራል። ኤፒግሎቲስ በጉሮሮ ውስጥ ከላሪንክስ ሌሪንክስ መጨረሻ ላይ የሚገኝ ተጣጣፊ ሽፋን ነው። አየር ወደ ሳምባ የመተንፈሻ ቱቦ እንዲገባና ምግብ ወደ የምግብ ቧንቧ በሶፋጉስ እንዲያልፍ ለማድረግ በላሪንክስና በምግብ ቧንቧ መካከል እንደ ማብሪያ ማጥፊያ ስዊች ሆኖ ያገለግላል። የምግብ ቧንቧ ጉሮሮን ከጨጓራ ጋር የሚያገናኝ ጡንቻማ ቱቦ ነው። የምግብ ቧንቧው ርዝመት ገደማ 8 ኢንች ነው። የተዋጠውን ምግብ ወደ ጨጓራ ለማውረድ የምግብ ቧንቧ ጡንቻ ፔሪስታልቲክ በተባለ እንቅስቃሴ ይሰራል። የፔሪስታሊሲስ እንቅስቃሴ በጡንቻ ውስጥ እንደሚያልፍ የውቅያኖስ ማዕበል ይመስላል። በመቀጠልም ምግቡ በምግብ ቧንቧና በዱኦዲነም የትንሹ አንጀት መጀመሪያ መካከል ወደሚገኘው ክፍትና ጄ ቅርጽ ወዳለው የጨጓራ ክፍል ይገባል። ጨጓራ 3 ሜካኒካዊ ተግባራት አሉት። አንደኛ፣ ጨጓራ የተዋጠውን ምግብና ፈሳሽ ማከማቸት አለበት። ይህ የጨጓራ የላይኛው ክፍል ጡንቻ ዘና እንዲልና በብዛት የተዋጡትን ነገሮች እንዲቀበል ያስገድደዋል። የጨጓራ ውስጠኛው ክፍል ሩጌ በሚባሉ ጥፋቶች የተሞላ ነው። ሩጋዎች ብዙ ምግብን ለማስተናገድ ጨጓራ እንዲለጠጥ ከማድረጋቸውም በተጨማሪ በምግብ መፈጨት ሂደት ውስጥ ምግብን ለመያዝና ለማንቀሳቀስ ይረዳሉ። ሁለተኛው ሥራ ደግሞ የምግብ ፈሳሹን ጨጓራ ከሚያመነጨው የፈጪ ጭማቂ ዳይጀስቲቭ ጁስ ጋር መቀላቀል ነው። የጨጓራ ታችኛው ክፍል እነዚህን ቁስ አካላት በጡንቻው እንቅስቃሴ ልክ እንደ መፍጫ ብሌንደር በማዋሃድ ምግብን ወደ 3 ሚሊ ሜትር ጥቃቅን ቅንጣቶች ይሰብረዋል። በመጨረሻም ጨጓራ ይህን አሲዳማ ድብልቅ ቀስ በቀስ ወደ ትንሹ አንጀት ያራግፋል። ትንሹ አንጀት አብዛኛው ከምግብ የሚገኙ ንጥረ ነገሮችና ማዕድናት የመጨረሻው መምጠጥ አብዞርፕሽን የሚካሄድበት በምግብ መፈጨት ስርዓት ውስጥ ያለ አካል ነው። በጨጓራና በትልቁ አንጀት መካከል የሚገኝ ሲሆን የምግብ መፈጨትን ለማገዝ በቆሽት ቱቦ ፓንክሪያቲክ ዳክት በኩል ሐሞት፣ ባይል እና የቆሽት ጭማቂን ፓንክሪያቲክ ጁስ ይቀበላል። ዱኦዲነም ከጨጓራ በከፊል የተፈጨ ምግብን የሚቀበልና ንጥረ ነገሮችን መምጠጥ የሚጀምር የትንሹ አንጀት የመጀመሪያ ክፍል ነው። ዱኦዲነም በጣም አጭሩ የአንጀት ክፍል ሲሆን ርዝመቱም ከ23 እስከ 28 ሴንቲሜትር ከ9 እስከ 11 ኢንች ይደርሳል። ቅርጹ በግምት የፈረስ ጫማ ይመስላል። ወደ ዱኦዲነም የሚለቀቁት የቆሽት ጭማቂዎችና ሐሞት የሰውነት አካል ስብን፣ ካርቦሃይድሬትን እና ፕሮቲኖችን እንዲፈጭ ይረዳሉ። አሁን ምግቡ በአንጀት ውስጥ ሲሆን የሚጓዘው በጣም ረጅም መንገድ አለው። አንድ ሰው ሲያድግ የትንሹ አንጀት ርዝመት በአዲስ ከተወለደ ሕፃን ላይ ካለው 200 ሴንቲሜትር በአዋቂ ሰው ላይ ወደ 6 ሜትር በመድረስ በ20 እጥፍ ይጨምራል። የትንሹ አንጀት የውስጥ ግድግዳዎች የሙከስ ጥፋቶች ሚውኮሳል ፎልድዝ አሏቸው። እነዚህም ፕሊካ ሰርኩላሬስ፣ ላይኬ ሰርኩላሬዝ ይባላሉ። እነዚህ ጥፋቶች በመጀመሪያው ክፍል ላይ በብዛት የሚገኙ ሲሆን ወደ መጨረሻው ክፍል ቁጥራቸው እየቀነሰ መጥቶ ሙሉ በሙሉ ይጠፋሉ። ሰውነቱ በአግባቡ እንዲሰራና ጤናማ ሆኖ እንዲቆይ ከምግብና ከመጠጥ የሚገኙ ንጥረ ነገሮችን ስለሚፈልግ የምግብ መፈጨት ጠቃሚ ነው። ፕሮቲኖች፣ ስቦች፣ ካርቦሃይድሬቶች፣ ቫይታሚኖች፣ ማዕድናትና ውሃ ንጥረ ነገሮች ናቸው። የምግብ መፈጨት ስርዓቱ ንጥረ ነገሮቹን ሰውነቱ ሊመጥናቸው እንዲሁም ለኃይል፣ ለእድገትና ለሴል ጥገና ሊጠቀምባቸው ወደሚችል ትናንሽ ክፍሎች ይሰብራቸዋል። ፕሮቲኖች ወደ አሚኖ አሲዶች ይሰበራሉ። ስቦች ወደ ፋቲ አሲድና ፋቲ አሲድስ፣ ግሊሰሮል ይሰበራሉ። ካርቦሃይድሬቶች ደግሞ ወደ ቀላል ስኳሮች ይሰበራሉ። የተረፈውና በአብዛኛው ፈሳሽ የሆነው ነገር ወደ ትልቁ አንጀት ኮሎን ይገባል።
በዚህ ክፍል የምግብ ቅንጣቶች ይበልጥ ያንሳሉ። ምግቡ ንጥረ ነገሮቹን በሰውነት ውስጥ ወዳሉ ሌሎች አካላት ይወስዳል። ውሃው በትልቁ አንጀት ኮሎን ውስጥ ይመጠጣል። በትልቁ አንጀት ውስጥ ያሉ ባክቴሪያዎች የቀረውን ነገር ይሰብራሉ። ከዚያም ትልቁ አንጀት የተረፈውን ቁስ አካል ወደ ፊንጢጣ ቀዳዳ ሬክቱም ያንቀሳቅሰዋል። ሬክቱም ለቆሻሻ እንደ ማከማቻ ሆኖ ያገለግላል። በሬክተም ውስጥ ያሉ ጡንቻዎች አይነ ምድር ስቱል የተባለውን ቆሻሻ በፊንጢጣ ኤኑስ በኩል ከሰውነት ያስወጡታል።